በብዙ የቱርክ ድራማዎች ላይ ገጸ ባህሪያትን ወክለው የፍቅር ታሪክ ሲሰሩ የነበሩ ተዋናያን ቀስ በቀስ የዕለት ተዕለት ለረጅም ሰዓታት የቀረጻ ጊዜያቸውን አብረው ሲያሳልፉ ያ የተፈጠረ ፍቅር ወደ እውነተኛ ስሜት ተለውጦ ለፍቅር ግንኙነትና ለትዳር ሲበቁ ይታያል። እነዚህ ጥንዶች በፊልም ላይ የጀመሩት ታሪክ ወደ እውነተኛ ህይወታቸው በማምጣት የቱርክ የኪነ ጥበብ ዓለም ውስጥ በአሁኑ ድረስ በብዙዎች ዘንድ የሚደነቁና የሚወደዱ ናቸው። በዚህ ቪዲዮ ውስጥ አብረው በሰሩባቸው ፊልሞች ምክንያት ፍቅር ጀምረው ለትዳር ወይም ለረጅም ዓመታት የፍቅር ግንኙነት የመሰረቱ ታዋቂ የቱርክ ተዋናዮችን ዝርዝር ታሪካቸውንና የፍቅር ጉዟቸውን እንመለከታለን። ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ አብራችሁን ቆዩ። አብረው በተወኑባቸው ድራማዎች ምክንያት ትዳር ከመሰረቱ የቱርክ ታዋቂ ተዋናዮች መካከል ቡራክ ኦዝጁቪትና ፈሪያ ኤቪጄን ይጠቀሳሉ። ለመጀመሪያ ጊዜ በቅርበት የተዋወቁትና አብረው መስራት የጀመሩት እንደ አውሮፓውያን አቆጣጠር በ2013 ዓ.ም በተቀረጸው ቻሊኩሱ በተሰኘ ታዋቂ የፍቅር ድራማ ላይ ነበረ። በፊልሙ ላይ ካምራንና የፈሪዴን ታሪክ በመወከል አብረው ሲሰሩ በካሜራ ፊት የነበራቸው ቅርበትና ስሜት በተመልካቾች ዘንድ ትልቅ አድናቆትን አትርፎ ነበረ። በፊልሙ ቀረጻ ወቅት የተፈጠረ ቅርበት ቀስ በቀስ ወደ እውነተኛ የፍቅር ግንኙነት ተቀየረ። በመቀጠልም እንደ አውሮፓውያን አቆጣጠር በ2015 ዓ.ም ላይ አስክሴና ቤንዚል በተሰኘ የፍቅር ፊልም ላይ ድጋሚ አብረው በዋና ተዋናይነት ተሳተፉ። እንደ አውሮፓውያን አቆጣጠር በ2017 ዓ.ም በአደባባይ በወጣ ታላቅ የሰርግ ስነስርዓት ትዳራቸውን የመሰረቱ ሲሆን አሁን ላይ የ7 ዓመት በላይ የዘለቀ ጠንካራ ትዳርና 2 ወንድ ልጆች አሏቸው። የቱርክ ፊልም ኢንዱስትሪ ውስጥ ከታዩ በአፈ ታሪክ የፍቅር ታሪኮች አንዱ የሆነው የአሊትና የቤርጉዛር ታሪክ ነው። እንደ አውሮፓውያን አቆጣጠር በ2006 የተጀመረውና በዓለም አቀፍ ዙሪያ ከፍተኛ ተወዳጅነትን ባተረፈው የቆሰለ ፍቅር በተሰኘ ድራማ ላይ ጀነራል ጀብዴትና አዚዜ ሆነው በዋና ገጸ ባህሪነት አብረው ሰሩ። በፊልሙ ቀረጻ ወቅት በሁለቱ መካከል የነበረው ግንኙነት እየጠነከረ ሲመጣ ከፊልሙ መጠናቀቅ በኋላ በ2009 ጋብቻቸውን ፈጸሙ። እነዚህ ጥንዶች ከተጋቡ አሁን ላይ 15 ዓመት በላይ የሆናቸው ሲሆን 3 ልጆችን አፍርተዋል። የቆየና የጸና ትዳራቸውን እየመሩ ይገኛሉ። በሶስተኛ ደረጃ የምንመለከታቸው ነስሊሃን አታጉንንና ካዲር ዶግሉ ነው። እንደ አውሮፓውያን አቆጣጠር በ2013 በተቀረጸው ፈቲህ አርቢያ በተሰኘ ተከታታይ ፊልም ላይ አብረው መስራት ጀመሩ። በፊልሙ ላይ የነበራቸው ገጸ ባህሪያት ማጂትና ነሪማን እርስ በርስ የሚዋደዱ ጥንዶች ነበሩ። በቀረጻ ቦታ ላይ የሚያሳልፉት ረጅም ሰዓታት እርስ በርስ የበለጠ እንዲተዋወቁ አደረጋቸው። እንደ አውሮፓውያን አቆጣጠር በ2013 መጨረሻ ላይ የፍቅር ግንኙነታቸውን የጀመሩ ሲሆን ለ3 ዓመታት በፍቅር ከቆዩ በኋላ እንደ አውሮፓውያን አቆጣጠር በ2016 በደመቀ ሰርግ ተጋቡ። በአሁኑ ድረስ በቱርክ ሲኒማ ውስጥ አርአያ ከሚባሉ ጥንዶች መካከል አንዱ ናቸው። በአራተኛ ደረጃ ላይ የተቀመጡት ደግሞ ሰርካን ቻዮግሉና ኦዝጌ ጉሬል ናቸው። እንደ አውሮፓውያን አቆጣጠር በ2014 በተቀረጸው ቻርሊ ሲዝን በተሰኘ የፍቅርና የኮሜዲ ድራማ ላይ አያዝና ኦይኮ ሆነው አብረው ሰሩ። ስክሪን ላይ የነበራቸው ጨዋታና የፍቅር ትወና ተመልካቾች ልብ ወዲያውኑ ማረከ። በፊልሙ ስብስብ ላይ የተጀመረው ፍቅራቸው ከፊልሙ ማብቃት በኋላም እየጠነከረ ቀጠለ። ሁለቱ ተዋናያን ለ7 ዓመታት ያክል የጸና የፍቅር ግንኙነታቸው ከቀጠሉ በኋላ እንደ አውሮፓውያን አቆጣጠር በ2022 በጣሊያን በተካሄደው ስነ ስርዓት ትዳራቸውን መስርተዋል። በአምስተኛ ደረጃ ላይ የተቀመጡት ደግሞ ኬምሬ ባይሰልና አይታሽ ሻሽሚዝ ናቸው። ወጣቶቹና ተወዳጅ ተዋናይ ኬምሬና አይታሽ የተገናኙት እንደ አውሮፓውያን አቆጣጠር በ2021 ጣፋንታ በተሰኘ የኮሜዲ ድራማ ላይ ነበረ። በፊልሙ ላይ ያሳዩት ተፈጥሯዊ የፍቅር ስሜትና አስደሳች የትወና ብቃት በወቅቱ በብዙዎች ዘንድ ትኩረትን ስቧል። በፊልሙ ቀረጻ ወቅት እርስ በርስ የተዋደዱት ሁለቱ ተዋናዮች ከፊልም ቀረጻ ከተጀመረ ጥቂት ወራት በኋላ የፍቅር ግንኙነት ውስጥ መሆናቸውን ይፋ አደረጉ። በፊልሙ ላይ የተጀመረው አፍቃሪነት ከካሜራ ውጭም ቀጥሎ ለተወሰነ ጊዜ አብረው ቆይተዋል። በስድስተኛ ደረጃ ላይ የምንመለከታቸው ደግሞ በዓለም አቀፍ ደረጃ ከፍተኛ ድጋፍና አድናቆት ካገኙ ጥንዶች መካከል ከሪም ቡርሴንና ሃንዳ አይርቼሊ ይጠቀሳሉ። እንደ አውሮፓውያን አቆጣጠር በ2020 ከተጀመረው ሴንካል ካፒማ በተሰኘ ስኬታማ ድራማ ላይ ሰርካን ቦሉትና አዳ የልደጊስ ሆነው አብረው ሰሩ። በፊልሙ አንደኛ ምዕራፍ ቀረጻ ወቅት በሁለቱ መካከል ያለው ቅርበት እየጨመረ መጣ። እንደ አውሮፓውያን አቆጣጠር በ2021 የማልዲቭስ ረፍታቸው ወቅት የፍቅር ግንኙነት ውስጥ መሆናቸውን ተናገሩ። ምንም እንኳን ግንኙነታቸው
ግንኙነታቸው ከ1 እስከ 2 ዓመታት ከቆየ በኋላ ቢጠናቀቅም በፊልሙ ቀረጻ ላይ የተገናኙት ትልቅ የመዝናኛ ብዙሃን ትኩረት ካገኙ ጥንዶች መካከል አንዱ መሆን ችለዋል። በአጠቃላይ የቱርክ ፊልም ኢንዱስትሪ የጥበብ ስራዎች በሚፈጠሩበት ብቻ ሳይሆን በበርካታ እውነተኛ ህይወትም የፍቅር ታሪኮችም የተለመዱ መድረኮች ጭምር ናቸው። ከተጻፈው ስክሪፕት ላይ የተሰጠው ገጸ ባህሪ ውስጥ ገብተው መስራት የጀመሩት ተዋናያን በቀረጻ ወቅት በሚያሳልፉት ረጅም ጊዜና በሚፈጠሩት ቅርበት ስሜት ምክንያት እስከ ትዳርና እስከ ዘላቂ ህይወት አጋርነት ሲደርሱ ማየት የተለመደ ሆኗል። እነዚህ ታሪኮች የሚያሳዩት አንዳንዴ ጥበብና እውነተኛ ህይወት እንዴት ሊፈጠሩ እንደሚችሉ ነው። በስክሪን ላይ የጀመሩት ፍቅር ከካሜራ ጀርባም ሆነ እውነተኛ ሆኖ ሲቀጥል ይታያል። በተመልካቾችም ዘንድ ትልቅ ቦታ ይሰጠዋል። ተዋናዮቹ ምንም በስራ ቦታቸው ህይወት አጋራቸውን ያገኙበት ልዩ አጋጣሚ ሆኖም ተመዝግቧል። ቪዲዮውን እስከ መጨረሻ ስለተከታተላችሁን በጣም እናመሰግናለን። ይህ ቪዲዮ ከወደዳችሁ ላይክ ማድረጋችሁን፣ ለጓደኞቻችሁ ሼር ማድረጋችሁንና ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። እስከሚቀጥለው ጊዜ ቸር ሰንብቱ።